ሰላም ጤና ይስጥልን የሎሚ ሚዲያ ተከታታዮቻችን እንደምን ዋላችሁ። የዕለቱ አበይት ጉዳዮች የሚዳስሰው ዕለታዊ ዝግጅታችን እነሆ ጀምሯል። በቅድሚያም አበይት ነጥቦችን እናሰማችኋለን። በትግራይ ክልል ፕሬዝዳንት ጽፈት ቤት የሚዲያ አጠቃቀም ላይ የታየው ለውጥ ምን ይመስላል የሚለውን በቀዳሚነት እንመለከተዋለን። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ አነሳች። በጸጥታው ምክር ቤት የአፍሪካ ቋሚ መቀመጫ ማጣት ኢፍትሃዊ ነው አንቶኒዮ ጉተሬስ እንደተናገሩት። የትራምፕ ጎልደን ዶም የሚሳኤል መከላከያ ሁሉንም ጥቃቶች መመከት እንደማይችል ተገለጸም። የትግራይ ክልል ፕሬዝዳንት ጽፈት ቤት የማህበራዊ ሚዲያ ገጽ ከቀናት በፊት የክልሉን ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጫዎች ሲያጋራ ቆይቶ ዛሬ ለመጀመሪያ ጊዜ ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት በማለት ዘገባዎችን ማቅረብ ጀምሯል። ይህ በጽፈት ቤቱ ይፋዊ የመረጃ መረብ ላይ የታየው ለውጥ በክልሉ ያለውን ከፍተኛ የፖለቲካ አመራር ሚናና ተዋረድ በተመለከተ አዲስ አቅጣጫ መጠቆሙ ተመልክቷል። ላለፉት ጥቂት ቀናት የጽፈት ቤቱ ገጽ ትኩረቱን አድርጎ የነበረው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሚሰጡ መግለጫዎችና በሚከናወኑ ተግባራት ላይ ነበር። ሆኖም ዛሬ የወጡ ዘገባዎች ዶክተር ደብረጽዮን ገብረሚካኤልን በፕሬዝዳንትነት ማዕረግ በመጥቀስ የቀረቡ ሲሆን ይህም በክልሉ ወቅታዊ የፖለቲካ ሁኔታ ላይ ትልቅ ትኩረት የሳበ ክስተት ሆኗል። ወደ ቀጣዩ ዜናችን እናመራለን። አሜሪካ በሰሜኑ ጦርነት ምክንያት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ በይፋ ማንሳቷን አስታወቀች። ይህንን ትልቅ የፖሊሲ ለውጥ ተከትሎ የመከላከያ ንግድ ቁጥጥር ዳይሬክቶሬት በኢትዮጵያ ላይ ተግባራዊ ሲያደርገው የቆየውን በመርህ ደረጃ ውድቅ የማድረግ ፖሊሲ ሙሉ በሙሉ አንስቷል። በአዲሱ ዓለም አቀፍ የጦር መሳሪያ ዝውውር መመሪያ የፖሊሲ ለውጥ መሰረት ቀደም ሲል ከኢትዮጵያ ጋር ለሚደረጉ ማናቸውም የጦር መሳሪያ ግብይቶችና የጸጥታ ትብብር ፍቃድ ጥያቄዎች ያለምንም ቅድመ ሁኔታ ውድቅ ይደረጉ የነበረ ቢሆንም አሁን ግን ዳይሬክቶሬቱ እያንዳንዱን የፍቃድ ጥያቄ እንደ ሁኔታውና እንደ ያስፈላጊነቱ እየገመገመ የሚያስተናግድ ይሆናል። በቅርቡ ይፋ በሚደረግ የህግና የደንብ ማሻሻያም ኢትዮጵያ የጦር መሳሪያ ንግድ ከተከለከለችባቸው ሀገራት ዝርዝር ውስጥ ሙሉ በሙሉ እንድትወጣ ይደረጋል። ይህ እርምጃ አሜሪካ ከኢትዮጵያ ጋር ያላትን የዲፕሎማሲና የጸጥታ ትብብር ግንኙነት ወደ መደበኛ ሁኔታ ለመመለስ የወሰደችው ትልቅ ስትራቴጂካዊ ውሳኔ ነው። ኢትዮጵያ ከእንግዲህ በተከለከሉ ሀገራት መዝገብ ውስጥ አለመካተቷ ሀገሪቱ መከላከያዋን ለማዘመን የቴክኖሎጂ ሽግግር ለማድረግ እንዲሁም ከአሜሪካ የጸጥታ ተቋማት ጋር ህጋዊ የጦር መሳሪያና ተያያዥ ግብይቶችን ለማካሄድ ሰፊ በር የሚከፍትላት እንደሚሆንም ተገልጿል። በጸጥታው ምክር ቤት የአፍሪካ ቋሚ መቀመጫ ማጣት ኢፍትሃዊ ነው አንቶኒዮ ጉተሬስ እንደተናገሩት። አዲስ አበባ ግንቦት 5 2018 ኤፍኤምሲ በጸጥታው ምክር ቤት አፍሪካ ቋሚ መቀመጫ ማጣቷ የዓለም አቀፍ ተቋማትን ኢፍትሃዊነት የሚያንጸባርቅ ነው አሉ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ። የአፍሪካ ህብረትና የተባበሩት መንግስታት 10ኛ ዓመታዊ ኮንፈረንስ በአፍሪካ ህብረት እየተካሄደ ነው። አንቶኒዮ ጉተሬስ በወቅቱ እንዳሉት አፍሪካ ግጭቶችን በማርገብ እድገትና ብልጽግናን ለማረጋገጥ የምታደርገው ጥረት የሚደንቅ ነው። የአፍሪካ አህጉራዊ ነጻ የንግድ ቀጠናን ጨምሮ የተለያዩ ኢኒሼቲቮችን አድንቀው አፍሪካ በዓለም ሁለንተናዊ እንቅስቃሴ ላይ የጎላ ሚና እንዳላት እንገነዘባለን ብለዋል። አፍሪካ በታሪክና በዓለም ኢፍትሃዊ አሰራር የደረሰባትን በደል ለመቀልበስ የምታደርገውን ጥረት ለመደገፍ ቁርጠኛ እንደሆኑ ገልጸዋል። ከሁለተኛው የዓለም ጦርነት በኋላም በርካታ የአፍሪካ ሀገራት ከቅኝ ግዛት ባልወጡበት ወቅት የተቋቋሙ ዓለም አቀፍ ተቋማት አህጉሪቱ በጸጥታው ምክር ቤት ቋሚ መቀመጫም እንዳይኖራት ማድረጋቸው ተገቢ ያለመሆኑን አንስተዋል። አፍሪካዊ ችግሮችን በአፍሪካ ለመፍታት የተጀመሩ ኢኒሼቲቮችን መደገፍ እንደሚገባም መናገራቸውን ኢዜአ ዘግቧል። አፍሪካ በወሳኝ ማዕድናትና በአረንጓዴ ኢኮኖሚ ትልቅ አቅም እንዳላት ገልጸው ሀብቷን እሴት በመጨመር ለዓለም ገበያ የምታቀርብበትን መንገድ መቀየስ ይገባል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎልደን ዶም የተሰኘው የሚሳኤል መከላከያ ስርዓትን ለመገንባት ለማሰማራትና ለሁለት አስርት ዓመታት ጥቅም ላይ ለማዋል ከ1.2 ትሪሊዮን ዶላር በላይ እንደሚያስወጣ ተገለጸም። የፕሬዝዳንታዊ ዘመናቸው ከማብቃቱ በፊት ሙሉ በሙሉ ተግባራዊ እንደሚሆን የተነገረው ይህ የሚሳኤል መከላከያ ስርዓት መጀመሪያ ላይ 175 ቢሊዮን ዶላር እንደሚያስወጣም ተገልጾ ነበር።
በመሬት በባህርና በህዋ ላይ ያሉ የቀጣዩ ትውልድ የቴክኖሎጂ መረብን እንዲሁም አጥቂ ሚሳኤሎች ለመከላከል ያለመ ህዋ ላይ የተመሰረቱ አክሻፊና ጠቋሚዎች ሴንሰር ያካትታል የተባለው ይህ መሳሪያ የተባለውን ያህል ውጤታማ ላይሆን ይችላል ተብሏል። አዲስ በወጣው ሪፖርት መሰረት አሜሪካን ከባሊስቲክና ክሩዝ ሚሳኤሎች ይከላከላል የተባለው ይህ መሳሪያ ለሩሲያ ወይም ቻይና ጥቃት የተጋለጠ ነው ተብሏል። በአዲሱ ሪፖርት መሰረት ይህንን የመከላከያ ስርዓት ለመታጠቅ ብቻ ከ1 ትሪሊየን ዶላር በላይ የሚያስወጣ ሲሆን ወጪው የማክሸፊያ መሳሪያዎቹን ህዋ ላይ የሚቀመጡ መከታተያ አክሻፊና ጠቋሚዎችን እንደሚያካትት ተገልጿል። ትራምፕ ሁለተኛው የስልጣን ዘመናቸውን እንደጀመሩም ይፋ ያደረጉት ይህ መሳሪያም የቀጣይ ትውልድን የአየር ላይ ስጋቶችን ያስወግዳል ተብሎ ነበር። በቅድሚያም 25 ቢሊዮን ዶላር ፈሰስ ለማድረግ ቃል የገቡት ፕሬዝዳንቱም አጠቃላይ ወጪ ወደ 175 ቢሊዮን ዶላር ገደማም እንደሚሆን ተገምቶ ነበረም። ዴሞክራቱ ሴናተር ጄፍ መርክሌ ማክሰኞ ዕለት የፕሬዝዳንቱ ጎልደን ዶም የተባለው ይህ መሳሪያም ለመከላከያ ኮንትራክተሮች ከተራ የአሜሪካ ዜጎች የተገኘን ገንዘብ በግብ ስጦታነት ከማሰጠት በስተቀር ምንም ማለት አይደለም ብለዋል። ወደ ሎሚ ሚዲያ አድማጭ ተከታታዮቻችን በተለያየ የዓለም ክፍል ያላችሁ በሙሉ ለዛሬ የነበሩን ጥንቅር ዜናዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። ሎሚ ለፈጣን መረጃ የተጋ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን የለቀቅናቸው አዳዲስ መረጃዎች እንዲደርሳችሁ የደወል ምልክቷን ተጫኑ። የዛሬን አበቃን። ቸር ቆዩ።